ቅዱስ ሚካኤል ይኸው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈሷል። ካህናት አባቶች ተረሽኖ ተገድሏል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍኖ ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ የሚወት ነበር ሲጸልዩ የነበር። ሁሌ ባለማተቦችን መግደል፣ ሁሌ ኦርቶዶክሳውያኖችን መግደል፣ ሁሌ ካህናት አባቶችን መናኞችን በየገዳሙ በየዱሩ ያሉትን ካህናት አባቶችን መግደል የማይሰለቻችሁ ፍጥረቶች እግዚአብሔር የማይምጣ ፍርዱን ከመድኃኔዓለም ነው የምንጠብቀው። ነገ በሰፊው ይመለስበታለሁ። እስከዛው ግን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ያረጋችሁ ለመላው ኦርቶዶክሳውያን ባለማተቦች አድርሱልኝ። አመሰግናለሁ። ወዳችኋለሁ። ዛሬው አደጋ በጣም ሰቅጣጭ ነው። በመዲናችን አዲስ አበባ 9 ሰዎች ህይወታቸው እንዳለፈ እየሰማን እንገኛለን። ከባድ የተባለ የመኪና አደጋ የተከሰተ ሲሆን የ3 ዓመት ህጻን ልጅን ጨምሮ በአጠቃላይ 9 ሰዎች ህይወታቸው አልፏል ተብሏል። አደጋው የተከሰተው በአቃቂ ቃሊቲ ክፍለ ከተማ ሲሆን ኃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ የፐብሊክ ሰርቪስ አውቶቡስ ከከባድ ተሽከርካሪ ጋር በመጋጨቱ መንገድ ስቶ ወደ ተቃራኒ አቅጣጫ መግባቱ ተገልጿል። ይህንንም ተከትሎ ታዲያ አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒሳ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ ዶልፊን ተሽከርካሪ ጋር ተጋይቷል የተባለው። በዚህም ታዲያ በዶልፊን ውስጥ ከነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ህይወት ማለፉን የተነገረው። ከሟቾቹ መካከልም ታዲያ የ3 ዓመት ህፃን እንደሚገኝ የተገለጸ ሲሆን በአደጋው ደግሞ 8 ሌሎች ሰዎች ላይ ከባድ የተባለ የአካል ጉዳት መድረሱን ተመልክተናል። ጣሪ ወጥቶ ከመቅረት ይሰውረን። እንደምትመለከቱት ከባድ ነው አደጋው። ከዚህ ውስጥ ሰው በህይወት መውጣቱ ራሱ እጅግ በጣም የሚያስገርም ነው። ሟቾች ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እንመኛለን። ኤርትራ የቀድሞ ሰራዊት አባላትን ለስልጠና እንደጠራ ተሰምቷል። እንደዚሁም ደግሞ ዜጎችም ከሀገር እንዳይወጡ ትዕዛዝ ማስተላለፏ ተሰምቷል። ቢቢሲ ከደቂቃዊ በፊት ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የኤርትራ መንግስት የቀድሞ የሰራዊት አባላት ወደ የክፍሎቻቸው ለዳግም ስልጠና እንዲመለሱና ሌሎችም ከሀገር እንዳይወጡ የሚያዝ መመሪያ ማስተላለፉ ተሰምቷል። በዚህ መመሪያ መሰረት ታዲያ ከ60 ዓመት በታች የሚገኙ በኤርትራ ሰራዊት ውስጥ ያገለገሉ ዜጎችም ተመዝግበው ወደ ማሰልጠኛ እንዲገቡ እንዲሁም ደግሞ ከ50 ዓመት በታች የሆኑ ሰዎች ደግሞ ተገቢውን ፍቃድ ከሚመለከተው የመንግስት አካል ሳያገኙ ከሀገር እንዳይወጡ ታዘዋል። እጅግ አሳዛኝ በሆነ ሁኔታ በዝቋላ አቦ ገዳም ውስጥ እየተፈጸሙ ባሉ ጥቃቶች የገዳም አባቶች መነኮሳት እየተገደሉ መሆኑ ተሰምቷል። በዚህ ሰዓትም ታዲያ አንድ የገዳም አባት እየተገደሉ ሲሆን ይህንን አስመልክቶ ገዳሙ ለቲክቫ ኢትዮጵያ ባጋራው መረጃ አርብ ምሽት ተከፈተ በተባለው ጥቃትም አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። እንዲሁም ደግሞ 2 አባቶች ይገደሉ ይኑሩ ገና አልታወቀም የተባለ ሲሆን የሟች ቀብርም ትናንትና ከቅዳሴ በኋላ መፈጸሙም ተሰምቷል። ይህንን ጥቃት የፈጸሙትም ታዲያ የኦነግ ሸኔ ታጣቂዎች መሆናቸውን በዚህ ዘገባ ላይ ተገልጿል። እዚህ ባለፈም ታዲያ ታጣቂዎቹ ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩናላችሁ ብለው አስገድደው ይዘዋቸው በዚህ በሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎቹ ወደ መጡበት መመለሳቸው የተገለጸ ሲሆን በዚህ ቁጭት ነው ይህንን ድርጊት የፈጸሙት ሲሉም ገዳሙ ገልጿል። We are back motherfucker። ተኩስ ስምምነቱ እንግዲህ ተፈራርመዋል። ደግሞ ተኩስ ስምምነቱ ተደርጓል ብለን ጠብቀን እንግዲህ ግማሽ ቀንም እንኳን ሳይቆይ ተኩስ አቁም ስምምነቱ እንደተሰበረ ነው መረጃዎች ይወጡ የሚገኙት። በሰሜናዊ እስራኤል ላይ ከኢራን እንደመጣ የተገመተ ባሊስቲክ ሚሳይል ከጥቂት ደቂቃዎች በፊት ኢንተርሴፕት መደረጉና መመታቱን የእስራኤል ኦፊሻሎች ተናግረዋል። የተወሰኑ ቪዲዮዎች ወጥተው ነበረ። የባሊስቲክ ሚሳይል ኢንተርሴፕት በሚደረግበት ሰዓት ላይ ያው ቪዲዮቹን ቴሌግራም ቻናል ላይ ፖስት አድርገላችሁ ቴሌግራም ቻናል ላይ ባዮ ላይ ታገኙታላችሁ። ሲዝፋየሩ በቃ ተቀምጦ ከጠዋት አንድ ሰዓት ጀምሮ ኢትስ ጎይንግ ቱ ቢ ኮንሲደርድ ሲዝፋየር ተብሎ ከተቀመጠ በኋላ እስራኤልም ይሄን ሲዝፋየር አክኖሌጅ ካደረገች በኋላ አዎ ሲዝፋየር በማከላችን አለ ተኩስ አቁም ስምምነት አለ ካለች በኋላ ነው እንግዲህ የባሊስቲክ ሚሳይል ላውንች ዲቴክት የተደረገው። እስካሁን ድረስ ሪፖርት ያለው አንድ ባሊስቲክ ሚሳይል ነው። 2 ሚሳይሎች አሉ። እሱ አልተጣራም። አንድ ባሊስቲክ ሚሳይል እንደተተኮሰ ነው። ሰው የእስራኤል ኦፊሻሎች እንደተናገሩት ከሆነ ኢራን ሙሉ በሙሉ የተኩስ አቁም ስምምነቱን ጥሳለች። ስለዚህ ከባድ ቅጣትና ከባድ እርምጃ ከኛ ይጠብቃታል የሚል ነገር ነበር ያስቀመጡት። እንኳን የእስራኤል ኦፊሻሎች ከኢራን ሳይድ ተተኮሰ ይበሉት እንጂ ባሊስቲክ ሚሳይል ከኢራን ሳይድ ደግሞ ከኢራን ሚዲያና ከኢራን ኦፊሻሎች ምንም አይነት እምነት አልመጣም። እኛ እንደዚህ ነገር የምናውቀው ነገር የለም። እኛ የተኮስነው ሚሳይል አይደለም። እኛ እንደተኮስነው ራሱ ምንም አይነት ኮንፈርሜሽን እስራኤል ማቅረብ አትችልም የሚል ነገር ነበር የተናገሩት። ኢራን ካልተኮሰች ይሄን ሚሳይል በኢራን ከሚረዱ ደግሞ የኢራን ፕሮክሲዎች ከሆኑ በኢራቅ ውስጥ ከሚንቀሳቀሱ የተለያዩ ግሩፖች ምናልባት ተተኩሶ ሊሆን ይችላል። ያው ጀነራሊ ከዛ ሳይድ ከመጣ ማለት ነው ከነ ሁቲ ከመጣ በዚህኛው በሳውዘርን ሳይድ ስለሆነ ያው ይታወቃል። ትራጀክተሪው ቤት በኩል እንደመጣ የመጣው በዛኛው ሳይድ ስለሆነ ከነሱ ነው የሚሆነው። ብቻ ከረንትሊ ኢራን ከባድ ቅጣት ይጠብቃታል፣ ከባድ መልስ ምት ይጠብቃታል የሚለው ፓርት ላይ ያለ ነው። የከባድ ጥቃቱ ምላሽ እስካሁን ድረስ የተሰጠ አይደለም። ኢራንም ኦፊሻል ኮንፈርሜሽን የወጣ ነገር የለም። ዶናልድ ትራምፕ ስለዚህ ጉዳይ ምንም ነገር አልተናገሩም። አይ ቲንክ እስካሁን ተኝተው ነው የሚሆነው። ብቻ አዝ ኦልዌይስ ዮር ቦይ አም ጎና ኪፕ ዩ አፕዴትድ።